የካሳን ልብ ያለዘቡ የካሳን ጉልበት ያዛሉ መስሏቸው ከአንጀት ሳይሆን ከአንገት የፈቀዱ ጋብቻ በተዋበችና በካሳ የልብ ፍቅር ቆጠሱታል። ልብ ተዋበች ከዝቆች በመራፈት ከሞትና ከውደት ጠብቆ ለሕይወትና ለክብር ያበቃ የራሱነት ከሞት አስርቅሎ መስፈሪያ ለማስንታል እንደመጣወት ለሩና እንኳን እንደታማኝ አገሳ ይቻሏል እንደ ልብ ባልንጀራ ምቷል እንደ መልካም ምቷል ሳትሰጥተች ስሞት እንደጋለ አፈርሶኔ ጌታ እንከተሰለተኝ በእናት ባትጠገብ እኮ እሺ በይኛ ምኑን እሺ ልበል ምኑን አታውቁም ማለት እሺ በቃሽ መጀመሪያ ግን ቁስልህን በወጉ ላድርግ እችን ይወዳል በቃ እሺ ግን እኮ ገብርዬን ቶሎ ድረስ ለልከህበታል ረሳኸው? አልረሳሁም። ታዲያ ድንገት ከች ቢልስ? ከች በላ ተገዛ ምሽቴ ጋር እንጂ ተሱ ታንጉት ጋር አልቀበጥኩም። ገብርዬ ከች ቢል ምን ተዳየ? ግን እኮ ለቁስልህም ደግም አይደል ካሳይው? እችን ይወዳል ይሆናል ለፈረሴ ገብስ ስጡት። እንዴት ዋላችሁ ካሳ? እንደምን ዋልክ ገብርዬ? አጉል ጊዜ መጣሁ መሰለኝ። የምን አጉል ጊዜ ገብርዬ? እለፍ ይልቅ ተወንበሩ ቁጭ በል። እንኳንም መጣህልኝ ካሳ። ቁስልህ እንዲህ ብለው አሻፈረኝ እያለ ሲያብጠኝ ነው ከች አልኩ። እሷ ሌለ እኔ አላሳይም ሌለ አላሳይም እየተባባልን ስንዳረቅ ነው የደረስልኝ። አይ እኔስ እንደው ታየችልህ ኋላ ብደርስ ነበር ደጉ። ደሞስ የሚተዋቡ እጅ መድኃኒት መሆኑ ታውቃለህ። ለምንድን ነው ቁስልህን አላሳይም ማለት ነው? ካሳሙት ደግማ አላረክ። እኔማ መላእክተኛው ቶሎ ድረስ ተብለሃል ቢለኝ ዓለሜ ተጎንደር ምን አዲስ ወሬ አግኝቶ ልኮ ይሆን ስልኮ ነው የሰራዊቱን ሰፈር ለነገልሞ አደራ ሰጥቼ ስገሰግስ መድረሴ። አዲስ ወሬስ የለም። ዓለም እንደሄደ ድምጡ እንደጠፋ ነው። እና እንዲያው ትጌቱ ምን እያሰቡልኝ ምን እየደገሱልኝ እንደሆነ መገመቱ ቢሳነኝ አብረን መላብና ሰላም ብዬ ነው ድረስ ያሉ። መቼም ከእጀ ካለው ነጉላ እንደሆነ ተሸክሞት ከመጣው ስድብ ያለፈ በጎንደርና በትጌቱ ወድ ስለሚቦካው ሴራ አንድም ፍንጭ ላገኝ አልቻልኩም። የትኛው ነጉላ? ያን ንግሥት አያቴ እንደ ጎጃም ዝንደራሽ 30 እንጀራና አንድ ገንቦ ጠጅ አሸክማ የላከችውን ከርፋፋንን። አንቺም የአያትሽን ችሮታ አታሳንሽ። በሜንጧን ጠልጥለው የላኩልኝን አንድ እግር ከወርች ስጋስ ረሳሽ? እውነቱን ነው እቴጌ። ምንስ ያንቺ የልጃቸው ባል ቢሆን ከአንድ ብልት ስጋ በላይ ለካሳ ልከው የቤተ መንግስቱን ማጀት ባዶ ያስቀሩት ነው የምትይው? መቼም እኔን ለማዋረድ እንግዲህ እኔን ለማቅለል ሲሉ ዘመዶችሽ የማይሰድቡኝ የስድብ አይነት የለም። ይኸውልህ እንግዲህ ገብርዬ የዘመዶቼን ስድብ የእሱ የብቻው ሲያስመስለው አየኸው። አሁን ማን
ያሰሙት ዘመዶች አንዶች ስጋ መላካቸው ባሌን ነጥለው ሲሰሉ እኔ ሚስቱን ማክበራቸው መሆኑ ነው። አየህልኝ እንግዲህ ደም አይ ሜተዋቡ እንዲያው የንግስቲቱ የንቀት